ናችሁ ቤተሰብ ሁሉ ሰላም ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ የፀጉር ቅባቴን ጨርሻለሁና ልሰራ ፈልጌ ለምን ቪዲዮ ቀርጬ የሚፈልግ ሰው አለ ሊጠቅማችሁ ይችላል ብዬ ላሳያችሁ ፈልጌ ነው። እዚህ ጋር እንደዚህ አድርጉኝ አጥቤዋለሁ ትንሽ ደርቋለኝ። የዘይት የስጋ መጥበሻ ነው። የስጋ መጥበሻ ቅጠል ነው። ይኸው ሁሌም የምጠቀመው ጨርሻለሁ ዛሬ ልሰራ ነውና እዚህ ጋር እንትን አለኝ ኦልዌይ የወይራ ቅባት አለኝ። ከዛ ደግሞ ያወንት ቅባት አለኝ። ዛሬ ያሳያችኋለሁ። በጣም ቆንጆ ነው፣ ተጠቀሙት። ለኔ ጠቅሞኛል። በጣም አሪፍ ነው። ለሚነቃቀል ፀጉር ያሳድጋል። የኔ ፀጉር እንደዛ ነበረና ሁሌ የምጠቀመው ይሄን ነው። ከዛ ምን አደርጋለሁ አብሬ እንትን አልለውም አላፈለውም። እዚህ ጋር ውሃ አረግና እዛ እንትን ይላል እየፈላ በእንትን ነው የሚፈላ ማደርገው። እንደዛ ሲሆን ነው አሪፍ የሚሆነው። እዚህ ጋር ቅባቴን አደርጋለሁ። ያው እኔ ሁሌ የምጠቀም እንደዚህ እየሰራሁ ተጠቀሙት። እናንተም ዝም ብላችሁ ሌላ ነገር እንትን ከምንለው ባዳ ነገር ከምንጠቀመው የሰው ፀጉር ዊግ ከምንጠቀመው የራሳችን ፀጉር አጭርም ሆነ ረጅምም ሆነ ያለንን ፀጉር ብንከባከበው ነው አሪፍ የሚመስለኝ። እንደኔ እንደዛ ነው እና ለኔ ትንሽ ናተኝ። እንግዲህ ብዙ እስከ ልጆቻችሁ ምናምን ከፈለጋችሁ ትንሽ በዛ ማድረግ ትችላላችሁ። እኔ ግን ለኔ ለብቻ ስለሆነ እዚህ በቃ በእነዚህ ይበቁኛል። በእነዚህ አወጣለሁ። እዚህ ጋር ውሃ የፈላሁ እዚህ አደርጋለሁ። እንደዚህ የፈላሁ አደርጋለሁ። እንደዚህ የፈላሁ አደርጋለሁ። በጣም ቆንጆ ነው ለፀጉር። እዚህ ጋር በቃ ሁለት ቁጥር አደርገውና ከዛ ይሄን ማደርጋለሁ። እናንተ የምትፈልጉትን ያህል ሽታ ምናምን የለውም። አሪፍ ነው። እኔ ይሄን ተቀብቼ ስራ ቦታ ምናምን እላለሁ። ስራዬ ደግሞ ከብዙ ሰው ጋር ነው ኮንታክት ጋር አለኝ ምናምን እና ግን ችግር የለም። ሽታ ምናምን የለውም። አይደብርም፣ አይሸትም። ብትጠቀሙት አሪፍ ነው። እኔ የሚበቃኝን ያህል አድርጌያለሁ። እናንተም የሚበቃችሁን ያህል አድርጉ። ይሄ ደግሞ የተልባ ቅባት ነው። በጣም ቆንጆ ነው። በቃ ፀጉራችን ራሱን ችሎ እንዲበጠር ምናምን ያደርጋል። በጣም አሪፍ ነው። ተጠቀሙት። የተልባ ቅባት ነው። ያው ተልባ ልክ እንደ ጀል ምናምን እንጠቀመዋለን አይደል? አፍልተን ምናምን ለመፈረጃ እና ይሄ አሪፍ ነው። ቆንጆ ነው የተልባ ቅባት። እኔ ተጠቀምኩት በቃ ሶስት ቅባት ብቻ ነው ማለት ነው። እነዚህ ተጠቀምኩኝ። ባለፈው እንደዚህ ሞልቼ ተጠቅሜ ነው ሞልቼ እንትን ብዬ ነበረ። አለቀ ማለት ነው። ተጠቀምኩት በጣም። ከዛ ያው ትንሽ ሞቅ ብሏል። እነዚህ ዕቃ የቅባት መስሪያ ነው። ሌላ ነገር አልተጠቀምበትም። እንደጨረስኩት አስቀምጠዋለሁ። ሁሌ እንደዛ ነው የማደርገው። በቃ አሁን እንትኔ ቅባቴ እንትን ብሏል፣ ሞቅ ብሏል። ከዛ የዘይት መጥበሻውን አደርገዋለሁ። የስጋ መጥበሻውን አደርገዋለሁ። ቆንጆ ነው። ስትታጠቡ ራሱ ዝም ብላችሁ አትታጠቡ። ፀጉራችሁን ጊዜ እንኳን ባይኖራችሁ ለ30 ለ40 ደቂቃ ያህል የካካው ቅባት ምናምን አድርጋችሁ ማሳጅ አድርጋችሁ ምናምን ተጠቀሙ። እኛ ጀርመን ሀገር ደግሞ ለምንድን ነው አላውቅም ፀጉራችን በጣም ነው የሚቆራረጠው የሚረግፈው ምንም ይለው ምናምንና እንደዛ እንትን አትበሉ። ተጠቀሙት። ዝም ብላችሁ አትታጠቡት። የራሳችሁን ፀጉር ተንከባከቡ። እኔ የራሴን ፀጉር በጣም ነው የምንከባከብ። የዊግ ምናምን አልወድም እና የራሴን ፀጉር በጣም ነው የምንከባከበው። በዙሪያ ያሉት የፀጉሬን ስንከባከብ ምናምን ያያሉ እና አሪፍ ነው። በቃ ከዛ ውሃው እየፈላ ነው አሁን። ቢያንስ ለ10
10 ደቂቃ ምናምን ያህል አንጨፈጭከዋለሁ ማለት ነው። እንደዚህ ይፈላል ያስታውቃል። በቃ እንትን ይላል። ትንሽ አሳነስኩት። ሁሌም አልሰራም። ዛሬ ነው ጊዜ ያለኝ። ዛሬ ነው የምሰራውና አጥቤ ስታጠብ ደግሞ የምጠቀመውን እንትን ከፈለጋችሁ አሳያችኋለሁ። በቃ ለመፍላት ብሏል። እየፈንትን እያለን ከቸከ ነው እና ፀጉራችሁን ተንከባከቡ። እኔ ፀጉሬን በጣም ነው የምንከባከበው። የኔ ፀጉር ብዙ ነው። የኔ ፀጉር እንደዚህ አልነበረም ድሮ። በቃ እንደዚህ ጭፍቅ ያለ ነው የነበረ። አሁን ግን አሪፍ እና ደግሞ ከዚህ አጭር ከዚህ ላይ ደግሞ ረጅም ውስጡ ጋር ደግሞ በጣም አጭር ምናምን ነበር። ፀጉሬ 3 አይነት ነው የነበረ፣ እኩል አልነበረም። አሁን ግን እግዚአብሔር ይመስገን በጣም እኩል ሆኗል። አሪፍ ነው። ጤነኛማ ፀጉር ሆኗል። እኔ ፀጉሬ በቁመቱ ልክ እንትን አይደለም፣ በቁመቱ ልክ አይወርድም። እንደዚህ ነው የሚለው እንጂ አሁን በቁመቱ ልክ ምናምን ቢሆን በቃ እንደዚህ ነው። እዚህ ጋር እዚህ ጋር ነው እዚህ ነው የሚሆነው። ግን እኔ በእንትን አይሆንም፣ በቁመቱ ልክ አይወርድም። እንደዚህ አሪፍ ነው። ብዙ ነው። ተጠቀሙ እናንተም። ይሄ ቅባት በተለይ በጣም ቆንጆ ነው። አሁን ራሱ አለው እና ምንም የሚሸት ነገር የለውም። በጣም ቆንጆ ነው እና ተጠቀሙት። ራሱ ለባሎቻችሁ ራሱ ምናምን ተቀቡት። በርግጥ የሚባል አይፈልግም። አይቃይ እንደዚህ ቀባሚ ይሸታል ምናምን ይላል። ግን እሺ ከተባላችሁ ቢጠቀሙት አሪፍ ነው። ራሱ ለወንዶች የቤተሰቦቻቸው ነው። ቆንጆ ነው። ሽታው ራሱ አይደብርም። እንደዚህ ከተንከባከብነው እዚህ የዚህ ሀገር የጀርመን ውሃ ፀጉር ይጨርሳል። በጣም ሆና በዛው ሰሎን ይፈላ ብዬ እንትን አደረኩት። 3 ቁጥር አደረኩትና አሁን ሲፈላ ገነፈለ። ሰሎን ለመጨረስ ጊዜ የለም። በተለይ የእንትን ቅባት ደግሞ ቆንጆ ነው ካገኛችሁ። የካሮት ፀጉር የካሮት ቅባት አሰራር ደግሞ ከፈለጋችሁ አሳያችኋለሁ። የካሮቱ ደግሞ በስማ በጣም አሪፍ ነው። በእርግጥ እኔ በፀጉሬ አንዳንድ ፀጉሮች አሉ በተፈጥሯቸው በጣም የሚያድጉ በተፈጥሯቸው ፀጉራቸው የሚያድጋል። አሁን እዛ ላይ ደግሞ ከተንከባከቡት የበለጠ ያምራል። የካሮት ቅባት ደግሞ በጣም ቆንጆ ነው። እንደዚህ የተሰባበረ ፍሌት ራሱ ምናምን ያሳድጋል። አሪፍ ነው። ከፈለጋችሁ አሰራሩን ማሳያችኋለሁ። እኔ እጠቀመዋለሁ። እኔ ጠቀመኝ ነው። አጋጣሚው እንግዲህ ተወራ አይደለም። አሁን ለራሴ ስሰራ ለምን ከተመ ድንገት ተጠቀማቸው ለምን እንስቀርጭ አለቅላችሁ ብዬ ነው። ከተመቻችሁ ኮሜንት አድርጉልኝ። እዛ መጨረሻ ላይ ቪዲዮውን ያረዝምባችሁ ሲጨርስ በዚህ እንትን ብዬ ከእቃው አድርጌ ከበረደ በኋላ ተመልሼ እመጣለሁ። ለምን ቪዲዮውን ያረዝምባችሁ። መልካም ቆይታ። ሰብስክራይብ አድርጉኝ፣ ኮሜንት አድርጉልኝ፣ አበረታቱኝ። አዲስ ዩቲዩብ ነው። ጥሩ ነገር ይዘን እንመጣለን። እኔም ለኔ የጠቀመኝን ነገር ደግሞ ላሳያችሁ ብዬ ነው። ለብዙ አመት የተጠቀምኩት የፀጉር ቅባትና ላሳያችሁ። ይኸው ቅባቱ ይሄን ይመስላልኝ። ጨረስኩኝ። እንደዚህ ነው የወጣው። በጣም ቆንጆ ነው። ብዙ አረቦችን ሞልታለች። ይሄ ግን ያው
አልሞላም ግን በጣም አሪፍ ነው። ስለዚህ በዚህም እንደዚህ ውስጥ መቀባት ትችላላችሁ። በዚህም በተለይ ይሄ በጣም አሪፍ ነው። በጣም ስር አድርጎ ነው እንትን የሚለው የሚቀባው አናታችን ጋር ከቆዳችን ጋር ምናምን እንትን ይላል ይደርሳል። ይሄን ይመስላል። 2 ቅባት ሰራው። ይሄ እኮ እንደዚህ ይሸጣልኝ እና ራሳችሁ ከቤታችሁ እንደዚህ አድርጋችሁ ብትሰሩ አሪፍ ነው። ራሳችሁ ያያችሁ ምን ባዳ ነገር ምናምን እናይጨመርበት አድርጋችሁ የምትፈልጉትን ነገር ቅባት አስገብታችሁ ራሳችሁ እንደዚህ አድርጋችሁ ስሩ። እኔ ያው 2 ቅባት አውጥቻለሁ እቀባዋለሁ። እንግዲህ አሪፍ ነው። እናንተም ተጠቀሙት። ለፀጉር በጣም አሪፍ ነው። የኔ ፀጉር እንደዚህ ያደረገልኝ ቅባት ነው። እንግዲህ ከወደዳችሁት ኮሜንት አድርጉልኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። መልካም ደህና ዋሉ፣ መልካም ሰላም ዋሉ፣ መልካም አዳር፣ መልካም ውሎ። እንግዲህ ጥሩ ነገር ጠብቃለሁ። ከተመቻችሁ ሌላ ቅባት መስራት የምትፈልጉ ቅባት ካላችሁ የእንትን ቅባት የካሮት ቅባት ደግሞ በጣም ቆንጆ ነው። ልክ እንደዚህ የካሮቱ ቅባትን ከፈለጋችሁ አሳያችኋለሁ። ልሳ መስራት ፈልጋለሁ፣ ጨርሻለሁ። ኮሜንት ላይ አስቀምጡልኝ። ሰላም